ቢስሚላህ አልሐምዱሊላህ አስሶላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ቀብርን መዘየር ሐራም ነው እንደዚሁም ሽርክ ነው እያሉ ብዙ ሙስሊም እህት ወንድሞቻችንን የሚያከፍሩበት የሆነ ነውና ይህ ደግሞ እንዴት ይታያል በሚለው ምንስ ማስረጃ አላቸው የሚለውን ነገር የምናይ ይሆናል ማለት ነው። በመጀመሪያ ደረጃ ሽርክ ብሎ ማለት ያኔ በአላሁ ሱብሓነሁ ወተዓላ ላይ ማጋራት ማለት ነው። ይህ ደግሞ ከባድ የሆነ እንትን ነው። ምክንያቱም አላሁ ሱብሓነሁ ወተዓላ በሱ ላይ ያጋራ የሆነን ሰው ማለትም ያሻረከ የሆነን ሰው አይምርም። ይህንንም ነግሮናል እሱ አላሁ ሱብሓነሁ ወተዓላ እና አንድ ሰው ከእስልምና ውጭ የሚያስወጣ ነገርን ማለትም ከእስልምና የሚያስወጣ ነገርን ሲሰራ እስካላየነው ድረስ እንደዚሁም ሌላ የሆነ አምልኮ ሲፈጽም እስካላየነው ድረስ እንደዚሁም በንግግሩ ከእስልምና የሚያስወጣ ነገርን እስካላደረገ ማለትም ሲያደርግ ካላየነው በቀር አንተ ሰውዬ በአላህ ላይ ያሻርክሃል፣ እንደዚሁም ኩፍር ላይ ወድቀሃል፣ ሙስሊም አይደለህም ብሎ ማለት በፍጹም አይቻልም። ምክንያቱም ያ ኩፍር ብለን የምንለጥፍበት ሰውዬ ኩፍሩ ወደ ራስ ይመለሳልና። ወደ ቅብር ዚያራው ስንሄድ ቅብርን መዘየር ሽርክ ነው ብለው የሚሉት እንዴት ተረዱት ራሳቸው የሚያውቁት ይሆናል ማለት ነው። ይህ ደግሞ ንግግራቸው ራሳቸው ይህንን ንግግር ይናገሩታል እንጂ ግን ቀብርንም ሲዘይሩ የሚታዩ የሚስተዋሉ የሆኑ ናቸው ማለት ነው። ተግባራቸውና እንደዚሁም ንግግራቸው ሌላ የሆኑ ናቸው። ነቢያችን አለይሂ ሰላቱ ወሰላም ዙሩል ቁቡረ ፈኢነሃ ቱዘኪሩኩም ቢልአኺረህ ብለውናል። ረዋሁል በይሀቂዩ። ነቢያችን አለይሂ ሰላቱ ወሰላም ቀብርን ዘይሩ እሷ እኮ አኺራን ታስታውሳችኋለች እና ብለውናል። ማለትም ቀብርን ሄዶ የሚዘይር የሆነ ሰው አኺራን ያስታውሰዋል ማለት ነው። እና እንደዚሁም ደግሞ የነቢያችንን አለይሂ ሰላቱ ወሰላም ቅብር ቢላል ኢብኑ ሐሪስ ዘይረዋል። ማለትም ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እሳቸው በነበሩበት በኸሊፋቸው ጊዜ ማለት ነው፣ በእሳቸው ዘመን ነበረ ዘይረው ነበረ። ወላኪን ይሄ ነገር አይቻልም እንደዚሁም ሽርክ ነው፣ ሽርክ ሰርታችኋል ብለው አልተቃወሟቸውም ማለት ነው። ይህንን ነገር እናንተ እስኪ ማስረጃችሁስ ምንድን ነው? ሽርክ ማለትና ደግሞ ዚያራን በምን አገናኘው? ቤትስ አገናኝታችሁ ነው? ይህን ነገር አብዛኛውን ጊዜ እነሱ ሙስሊም የሆነውን ህዝብ ወደ ራሳቸው ማለትም በጥላቻነት የሚዘሩበት የሆነ ማለት ሰዎች እነዛ እኮ እንደዚህ ናቸው ብለው በርቀት ላይ ማለት ነው ምንም ሳያውቁ የሚለጥፉባቸው በሙስሊሙ ላይ የሚለጥፉት የሆነ ስም ነው ይሄ በብዛት ማለት ነው። አብዛኛውን ጊዜ የምናየው ቅብር አምላኪዎች እንደዚሁም ሽርክ የሚሰሩ እያሉ የሚለጥፉ ሰዎች ናቸው በሙስሊሞች ላይ። ሙስሊሞች ደግሞ ይህንን ቅብርን የሚያመልክ የለም። ሙስሊም የሆነ በፍጹም ቅብርን አያመልክም። ነገር ግን